የኔ ፍቅር የኔ ውድ ባለቤት የኔ እመቤት ሚስት ለባሏ ዘውድ ናት ይላል መጽሐፉና የኔ ዘውድ ነሽ፣ የልጄ እናት ነሽ። በጣም እወድሻለሁ፣ በጣም አከብርሻለሁ። ባንቺ የኑሮ ጣዕም መመልከት ይችላል። እጅግ አድርጌ እወድሻለሁ። ሺህ ዓመት ኑሪልኝ በደስታ ከልጃችን ጋር በፍቅር ያኖራል። አሜን። የሚወደድ ምንድን ነው የምትወጂው? አንተን ነው እንግዲህ ምን ይጠላል? ሁሉ ነገርን መቼ ያውቁታል እነሱ? እኮ ሁሉ ነገርን እወድልሃለሁ፣ ግን ምንም የሚጠላ ነገር የለህም። በመጀመሪያ ሁሉ ነገርን እወድልሃለሁ፣ ግን በጣም እወድልህ ታማኝነትህን፣ ንጹህነትህን ሲባል በቃ ግልጽ ነህ። ግልጽነትን በጣም ነው የምወደው። የማስተካከል አሮ ያዥ ደብተርና እስክሪብቶ መዓት ነው። ያው ሰው ሆነን ስንፈጠር ጥሩ ጎን እንዳለን ሁሉ መጥፎ ጎን ይኖረናል። ሙሉ ሆነን አንፈጠር። ግን ተፈጥሮ ራሱ አሁን ወንድና ሴት አዳምና ሔዋን አድርጎ ፈጣሪ ሲፈጥር ድክመት ስላለብን ጉድለት ስላለብን በጉድለታችን መሞላላት እንድንችል አይደል? ስለዚህ ሙሉ የሆነ ሰው የለም ማለት ነው። ስለዚህ እንድታስተካክልኝ የምፈልገው ነገር በጣም ለምቦጫም ነች፣ አኩራፊ ነች። በእናንተ ፊት ነው የምነግራችሁ። በጣም ታኮርፋለች እና ችግር ሊፈጠር ይችላል። የተፈጠረውን ችግር በንግግር በመመካከር መፍታት የተቻለ ትንሽ ነገር ሲያጋጥምሽ ኩርፍ የምትይው ነገር ተይልኝ እባክሽ፣ ምን ሆንሽ ስልሽ እንኳን አትመልሽ። ከምንም ማለት ዝም እንድትለኝ ነው የምፈልገው ያለሽ እና ሀሳብን ደግሞ እንዲህ አይነት ጭንቀትን ደግሞ ካጠገብ ላለ ለባል ካልነገሩ ለማን ይነገራል? ለማንም አይነገረው። ስለዚህ